ይህ ሰው አድሞንድ ኬምበር ይባላል። በ1974 10 የተለያዩ ሰዎችን በተለያየ ጊዜ በመግደል ወንጀል ተከሶ የዕድሜ ልክ እስራት ተፈርዶበት ካሊፎርኒያ ውስጥ እስር ላይ ይገኛል። አሁንም በሕይወት አለ። 72 ዓመቱ ነው። አንድ ቀን ኬምበር የእናቶች ቀን ዋዜማ ውድ እናቱ ጋር ይመጣና እናቴ የምትመኘውን ነገር ንገሪኝ፣ ምንድነው ምኞትሽ? ይህንን የእናቶችን ቀን ምክንያት በማድረግ ሲላት እናት በፌዝና በቀልድ መልክ እቺ ጎረቤቴ አዛ የምታረገኝ ጎረቤቴን እሷን የማላይበት ቦታ በሄድኩኝ ትለዋለች። ኬምበር ግን የዚችን የውድ እናቱን ፍላጎት ለማሟላት ሰዓት አልወሰደበትም። ጨለማን ተገን አድርጎ እቺን ጎረቤት ሄዶ አደረጋት። የሚገርመው ነገር ዓለም ላይ ያሉ በጣም አሰቃቂና አውሬ ነክ የሆኑ ወንጀሎችን የሰሩ ሰዎች ሁሉ እናታቸው ጋር ሲደርሱ አመለካከታቸው ይቀየራል። ርኅሩህና ትሁት ይሆናሉ። ዛሬ የእናቶች ቀን ነው። እናት ያላችሁ ሁላችሁም እቺን ቀን ተጠቀሙባት። እናታችሁን አስደስቱ። መልካም የእናቶች ቀን። ሃሎም የውበት ሳሎንና ስፓ በልዩ አቀራረብ ባህላዊ የመዋቢያን መንገድ ከዘመናዊ ጋር በማቀናጀት ኑ እኛ ጋር የልጅነት መልክዎን እንመልሳለን ይላሉ። አገልግሎታቸውን በእንስት ሙያተኞች ለሴት ተጠቃሚዎች ብቻ ነው የሚሰጡት። አሁን ላይ ሁሉንም አገልግሎታቸውን በልዩ ቅናሽ እያቀረቡ ስለሆነ እርሶም የዚህ ዕድል ተጠቃሚ ይሁኑ። አድራሻ ባዮ ላይ አስቀምጥላችኋለሁ።